በክፍል 4 የምናየው ደግሞ በክፍል 4 የምናየው ደግሞ ያው በክፍል 3 እንዳየነው መድኃኒቱ ከግዢ ገብቷል ማለት ፋይናንስ አጽድቆት የሄድ ፋይናንሱ አጽድቆት ወደ ንብረት ክፍሉ ገብቷል። አሁን ንብረት ክፍሉ ያ መድኃኒት ፌስ ማስክ የሚለው መድኃኒት ማለት ነው ንብረት ክፍሉ ገብቶለታል። ግን ቢገባለትም ወደ ብራንች አይችልም፣ ወደ ብራንች መላክ አይችልም። ስለዚህ ወደ ብራንች መላክ የሚችለው ምን ሲሆን ነው? መጀመሪያ ዋጋ ፕራይስ የመሸጫ ዋጋ ፕራይስ ሲወጣለት ነው። የመሸጫ ዋጋ ፕራይስ የሚያወጡለት ደግሞ ፋይናንሶች ናቸው፣ የሄድ ፋይናንስ አካውንታንቶች ናቸው ማለት ነው። ስለዚህ አሁን የሄድ ማሳያችሁ የሄድ ፋይናንስ አካውንታንቶች እንዴት ፕራይስ ሴት እንደሚያደርጉና ይሄ በእርግጥ እናንተ በኮሚቴ ነው የምንሰራው ብላችኋል። ኤኒሃው ግን አንድ ሰው ወደ ሲስተሙ ስለሚያስገባው እንደ አካውንታንት የሚል አክተር ሰጥተነዋል ማለት ነው። በዛ አግባብ ቀጥታ አንድ ሰው ሴት የተደረገውን ተስማምተው የጨረሱበትን ዋጋ ሴት ሲያደርጉ በዚህ ያስገቡታል ማለት ነው። ከዛ በኋላ ካስገቡ በኋላ ጄኔራል ማኔጀሩ ያጸድቀዋል ማለት ነው። ጄኔራል ማኔጀሩን እንዳጸደቀው ነው ስቶር የሄድ ስቶሯ ወደ ብራንቹ መላክ የምትችል ማለት ነው። ስለዚህ አሁን እንዴት ፋይናንሶች ወይም የሄድ አካውንታንቶች ዋጋ የመሸጫ ዋጋ ሴት እንዴት እንደሚያደርጉ አሳያችኋለሁ ማለት ነው። ስለዚህ የሄድ አካውንታንት መለማመጃችን 11 ነው። ስለዚህ 11 በሚለው ገባው ማለት ነው። ከገባው በኋላ ቀጥታ ማርኬት እዚህ ጋር ይሄ ሌላ ለምሳሌ ሴት ፕራይስ ሪኩዌስቶች ይመጡለታል። በቃ ወዲያው ከአካውንት ከስቶሩ መድኃኒት ጨርሶ እንደገባ ፋይናንስ ማኔጀሩ አፕሩቭ አድርጎት ስቶሩ ለመሸጥ ዝግጁ መሆኑን ለማሳወቅ ሴት ፕራይስ እንዲያደርጉለት ለአካውንታንቶቹ ይልካል ማለት ነው። ለምሳሌ 8 መድኃኒቶች ሴት ፕራይስ አካውንታንት ሪኩዌስት መጥተዋል ማለት ነው። አንደኛ በዚህ ቀጥታ በዚች መግባት እንችላለን። ሁለተኛ በዚህ ጋር ቀጥታ ማርኬቲንግ ብለን ሴሊንግ ፕራይስ የምትል ነገር መንካት እንችላለን ማለት ነው። ስለዚህ እኔ አሁን ቀጥታ በዚህኛው መግባት እችላለሁ፣ በዚህኛው መግባት እችላለሁ። ተመሳሳይ ነው የሚመጣልኝ። ስለዚህ አሁን ቀጥታ በዚህ በኖቲፊኬሽኑ ቀጥታ ስገባ ሴት ፕራይስ ስል ይሄ ይመጣልኛል ማለት ነው። ይሄ እንደመጣ ይሄው እንደምታውቁት ፕራይሳቸው ሴት የተደረጉ አሉ፣ ፔንዲንግ የሆኑ አሉ። አሁን ለምሳሌ ይሄ ገና በፕሮሰስ ላይ ያለ ነው። ምንም አይነት ነገር እንትን ማለት አይችልም ማለት ሴት አልተደረገለትም። 00 ነው እንደምታዩት ሴሊንግ ፕራይሱ ማለት ነው። እዚህ ጋር ግን ፕራይስ ሴት ተደርጓል፣ ነገር ግን ገና አልጸደቀም። አሁንም ፔንዲንግ እንደሆነ ያሳያል ማለት ነው። እዚህ ጋር ግን አፕሩቭድ ተደርጎ ያሳያል ማለት ነው። ይሄ እዚህ ጋር እንደዚህ ልክ እዚህ ጋር የተጻፉት ነገሮች በሙሉ አፕሩቭድ የተደረጉና ሴቭ የተደረጉ መሆናቸውን ያሳየናል ማለት ነው። ስለዚህ እኛ አሁን ዋናው ቁም ነገራችን ከኛ ቅድም ከላክናቸው መድኃኒት ስለሆነ ፌስ ማስክ የሚል መድኃኒት ልክ ያለው ወደ ስቶር ሲገባ አብሮ ወደ አካውንታንት ይሄዳል ማለት ነው ለሴት ፕራይሲንግ። ከዛ ውጭ ጭራሽ ወደ ታች ወደ ብራንች ዲስፔንስ መሆን አይችልም ማለት ነው። ስለዚህ ቀጥታ እዚህ ጋር ለምሳሌ 120 ብር ነው የተገዛ የፌስ ማስክ፣ ግን 150 ብር ይሸጥ ተብሎ ቢወሰን 150 ብዬ ጽፋለሁ ማለት ነው። ከዛ እዚች ላይ መጥቼ ሴቭ ነው ማለት ቀጥታ እዚች ላይ መጥቼ ሴቭ ነው ማለት ማለት ነው። እዛ ሴቭ ሰክሰስፉሊ ትለኛለች ማለት ነው። ቀጥታ ይቺ 150 ሴቭ እንደተባለች የራሱ ኮሚቴው ያው ልክ ልጁ አንድ ሰው ኃላፊነት ወስዶ አፕሩቭ ያደርገዋል ማለት ነው። እዚህ ከሲስተሙ ላይ ይሄ ሰው አፕሩቭ አደረገው ማለት ነው። አፕሩቭድ ሆነ ማለት ነው። አሁን ምናልባት ስህተት ፈጥሮ ከሆነ ጄኔራል ማኔጀሩ እስከሚያጸድቀው ድረስ ኤዲት ማድረግ ይችላል። ከጸደቀ በኋላ ግን አይቻልም ማለት ነው። ስለዚህ አሁን እስከሚያጸድቀው ድረስ ግን ኤዲት ማድረግ ይቻላል ማለት ነው። እንደገና ሪአፕሩቭ ብሎ ኤዲት መጻፍ ይችላል ማለት ነው። ይሄ አፕሩቭድ እስከሚያጸድቀው ድረስ ግን አፕሩቭ እያደረገ ኤዲት ማድረግ ይችላል የሚለውን ነገር እንደትዙ ነው። ስለዚህ ቀጥታ አሁን ይሄ ፌስ ማስክ አዳልት እንደምታዩት ቀጥታ ወደ ማን ተልኳል? ወደ ጄኔራል ማኔጀሩ ተልኳል። አሁን እዚህ ፌስ ማስኩ ግን ዋጋ ሴሊንግ ፕራይስ አለው ወይ ብለን ብናይ እዚህ ላይ እስኪ እንየው። አሁን እዚች ላይ ፌስ ማስክ የሚል ይመጣል አይመጣም?
ይኸው አይመጣም። ለምን? ጀነራል ማኔጀሩ አፕሩቭ ስላላደረገው የመሸጫ ዋጋ ስላልወጣለት ማለት ነው። ስለዚህ አሁን ቀጥታ ከዚህ ወጣና በጀነራል ማኔጀሩ ይሄ 8 የነበረው እንደምታዩት 7 ሆነ ማለት ነው። ስለዚህ ቀጥታ ይሄ አካውንታንቶች እንዴት እንደሚልኩ ካየን በኋላ አሁን በጀነራል ማኔጀሩ እንገባለን ማለት ነው። በጀነራል ማኔጀሩ ቀጥታ የጀነራል ማኔጀሩ አካውንት መለማመጃ አሁንም 2 ነው። ስለዚህ ከኮሚቴው እንዲያጸድቅ የውሳኔ ሀሳብ እዚህ መጥቶለታል ማለት ነው። በቃ እዚህ ጋር ሴት ፕራይስ ሪኩዌስት መጥተዋል ማለት ነው። ለምሳሌ ከዚህ ውስጥ አሁን አንዱ የኔ ነው ማለት ነው። ያው ፌስ ማስክ አደልታ አሁን የጻፍነው ነው ማለት ነው። 120 ብር ነው የተገዛ ባይንግ ፕራይሱ። አሁን ሴሊንግ ፕራይሱ 150 ነው ብለው ነው የላኩለት። ማን የላከለት? ፋይናንስ ኦፊሰሩ። ስም ቢኖር እዚህ ጋር የዛ ላይ ፋይናንስ ኦፊሰሩ እንትን ስላልነው እንጂ ስሙ ይጻፋል ማለት ነው። ታዩታላችሁ ስሙ እየመጣ እናንተ። ከዛ ካመነበት አፕሩቭ ይላል፣ ካላመነበት እንደገና ኤዲት አድርገው እንዲያስተካክሉ ይናገራል ማለት ነው። ስለዚህ አሁን እዚህ ጋር አፕሩቭ ሳያደርግ ቀጥታ እዚህ አፕሩቭ የተደረገውን ቢያይ አይመጣም እንደቅድሙ። ግን እኔ አፕሩቭ አድርገዋለሁ ማለት ነው። በቃ ተስማምቻለሁ 120 150 እንዲሸጥ ተስማምቻለሁ ብሎ አፕሩቭ ሰክሰስፉል ይሆናል ማለት ነው። በቃ ይሄ አሁን ኦልሞስት ኦል አፕሩቭ ማለት ነው። ስለዚህ አሁን አፕሩቭድ ሴሊንግ ፕራይስ ብገባ በሄዱ አፕሩቭድ የሆነ ሴሊንግ አሁን ሙሉ በሙሉ ይሄኛው እንትን አፕሩቭድ ቪው ሴሊንግ ፕራይስ ብናይ ይሄ ፌስ ይመጣልናል ማለት ነው። ቀጥታ ይሄ ፌስ ማስክ ይሄው አጽድቆታል ማለት ነው። በማኔጀሩም ጸድቋል። ከቅድሙ ተመልሼ ግራ እንዳይገባችሁ ከቅድሙ ተመልሼ ባየው ይሄ ነገር አፕሩቭድ ሆኖ አገኘዋለሁ ማለት ነው። 11 የመሸጫ ዋጋ ቅድም ፔንዲንግ ሲል የነበረው አሁን አፕሩቭድ ሆኖ አገኘዋለሁ ማለት ነው። እዚህ ጋር ቪው ሴሊንግ ፕራይስን ብገባ አገኘዋለሁ ማለት ነው። ልክ ቅድም ያኛው ኢሚዲየትሊ እዛው እንዳደረጋት ይቺ አፕሩቭድ ሆና ትመጣለች ማለት ነው። እዚህ ጋር ሴት ሴሊንግ ፕራይስም ላይ ባየው ተጠይቆ ስለነበረ እዚህ ጋር ፔንዲንግ ሲል የነበረው አሁን አፕሩቭድ ይሆናል ማለት ነው። ይሄው ፌስ ያው አጋጣሚ አፕሩቭድ የሆኑት አይመጡም ማለት ነው። ስለዚህ እነዚህ ቀጥታ ከዚህ ጋር ቪው ሴሊንግ ፕራይስ ቀጥታ ከዚህ ላይ ይመጣላችኋል ማለት ነው። ስለዚህ አሁን ይሄ መድኃኒት ዋጋ ወጥቶለታል። ዋጋ የወጣለትን ዋጋ ጀነራል ማኔጀሩ አጽድቆታል። ቀጥታ ወደ ብራንች ዲስፐንስ መሆን ይችላል ማለት ነው። ስለዚህ በሚቀጥለው ክፍል ደግሞ ይሄ የጸደቀ መድኃኒት እንዴት ብሎ ወደ ብራንች ዲስፐንስ ይሆናል የሚለውን እናያለን ማለት ነው። ለክፍል 5 ማለት ነው።